ወንድሜ በጣም ይደፍረኝ ነበር። ወንድሜ እየደፈረኝ ጎረቤት ናት እናንተን ያገናኘች። ወንድሜ ይደፍረኛል? አዎ። ቆይ ምን የስጋ ወንድምሽ ነው አይደለ? ግን አዎ የስጋ ወንድሜ ነው። ይኸውልህ ነግሬሃለሁ። ቀናም ያረከውን ነገር እያንዳንዱ የምትናገር ከሆነ ትናገራለች። አይ የምትል ከሆነ ነግሬሃለሁ። ቆይ አንተ ማን ምን ፈልገህ ነው? ከኔ ዝም በል ዝም ያደረከውን ራስህ ታውቃለህ። ምንድን ነው ያደረከውን ራስህ ታውቃለች። ቆይ አንተና እኔ እንታወቃለን? አንተስ ታውቀኛለህ? ያዘው ፊቱን ታውቀኛለህ? አሳየው ፊቱን ያዘው ካሜራ ለምን ነው የምትቀርጸኝ? ልቀቀኝ። ወደ ዘይድ እባክህ ዝም በል። አርፈህ ቁጭ በል። ወንዱ አርፈህ ቁጭ በል። ይኸውልህ ነግሬሃለሁ። የምንም ወንድ የለም። ና ፊቱን አርፈህ ቁጭ በል። ይሄ አይደለም ወንድ የለም። ያዘው ምንድን ነው የሚይዘው? እሺ ነግራቸዋለሁ። እሺ ደግሞ በእጃችን ሌላ ነገር ሰላም ውድ የጀግናው ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንግዲህ ሰሞኑን ብዙ ስራዎችን እየሰራን እንዲሁም እናንተ እያበረታታችሁን ትገኛላችሁ። እኛም በጣም በቻልነው አቅም ከአቅማችንም በላይ እየሆንን በጣም ብዙ ስራዎችን እየሰራን እንገኛለን። ይሄም ደግሞ ያው እናንተ በምትሰጡን ኮሜንት፣ እናንተ በምታበረታቱ ልክ እኛም በቃ ለብዙ ሰው ለመድረስ እየሞከርን ነውና እንግዲህ ከሀብቴም ጋር ከሉሌም ጋር ከአቢም ጋር በመሆን የተለያዩ የተጎዱ ሰዎችን ለማገዝ በቻልነው አቅም እየሮጥን እንገኛለን እና እንግዲህ ዛሬ አንድ ባለታሪካችን አለችና እንግዲህ እሷ በአስቸኳይ ብላ ስጠራን እንግዲህ የሰማነው ነገር አለ። ትንሽ ሰቅጣጭም ነገር ነውና ደስ ማይል ነገር ነው። ያው ዛሬ ለማጣራትም ጭምር ነው የመጣ ነው። እንግዲህ ዛሬ ብቻዬን አይደለም የመጣሁት፣ እንዳልኳችሁ ከጀርባ ብዙ ሰው አለ፣ እየመጣም ያለ ሰው አለ። አጠገቤ እንግዲህ ገኒም አለች። እንግዲህ ገኒን ይዣት የመጣሁት ጉዳዩ ትንሽ ሰብሰብ ያለ ነገርና ደስ ማይል ነገርም ስለሆነም ጭምር ሰው በዚህ ልክ ተጨቃክኖ በቃ ደስ ማይል ሁኔታ ውስጥ ስለሆነም ያለው ነገር ሲነገረኝና እንግዲህ ገኒን ይዣት የመጣሁት ትንሽ ታግዘኛለችን ብዬ ነውና ጉዳዩ የሴቶችም ነገር ስላለበት ማለት ነውና እንግዲህ ገኒ አጠገቤ ያለች። እንግዲህ ገኒ ሰላም ትበላችሁና ቀጥታ ደግሞ ወደ ዛሬው ወደ መጣንበት ዓላማ እንመጣለን ማለት ነው። ሰላም እንዴት ናችሁ የጀግናው ቤተሰቦች? ሰላም ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ያው እንደተናገረው ነው እንግዲህ ከሷ ምን ሰማው ይሆናል ያለውን ነገር። ሰላም እቴ እንዴት ነሽ? ሰላም ነሽ? እንዴት ነሽ? ደህና። ለምንድን ነው ግን የሚቀርጸኝ? ይሄን የምነግራችሁ ነገር እኮ አስፈላጊ አይደለም። ለምን አይተው? አይ ቆይ ተረጋጊ። ቆይ እቴ ተረጋጊ። ቆይ ይኸውልሽ፣ ለምን አይቀረኝም? ቆይ እቴ ተረጋጊ። በመጀመሪያ ደረጃ ተረጋጊ። ቆይ ይኸውልሽ፣ ቆይ ተረጋጊ። ይኸውልሽ፣ ቆይ ተረጋጊ። እቴ ይኸውልሽ፣ ቆይ ተረጋጊ። መጀመሪያ ቆይ አንዴ አዳምጪ። ለምንድን ነው እንድንቀርጽሽ አልፈለግሽም? አይቀር ይኸውልሽ፣ እንትን እኮ ነው ወንድሜ ካለ ደግሞ ይቆጣኛል። ለምንድን ወንድምሽ አያየው አናደርስም እሱ ጋር እኮ አይደርስም። ወንድምሽ ጋር ችግር አለ ነው ምንድን ነው? በጣም እየፈራሽ ይጥፋ። ቆይ ምንድን ነው? ለምን ላንቺ ልነግርሽ? ለምንድን ነው? ቆይ ተረጋጊ። ለምን አትተይ? ቆይ ተረጋጊ። ይኸውልሽ ተረጋጊ። ይኸውልሽ ስሚኛ እንዴ አዳምጪኝ አንዴሽ። ምን ሆነሻል? ቆይ ተረጋጊ እንዴ ምን ይኸውልሽ ገኒ አልገባኝም። ቆይ እስኪ አንተ ውጣ ሲጀመር። ቆይ አንዴ አዳምጪኝ። ቆይ አትረበሻ። እሱን አስወጪውና እኔ እነግርሻለሁ። ይውጣ እሱ። ቆይ አንዴ መጀመሪያ ማለት ነው አንዴ አዳምጪኝ እኮ እሱን አስወጪው። እኛ እንድንረዳሽ ነው የጠራሽን አይደለ? ቆይ አንዴ ተረጋጊ። መጀመሪያ ወደ ራስሽ ተመለሽ። እሱን አስወጪው። ይኸውልሽ ተረጋጊ። ቆይ አንዴ ስሚኝ አንድ ጊዜ ገና ልጅ ነሽ አይደል አንቺ? አያትንካኝ አንተ። ቆይ ተረጋጊ። እንዴ ምንድን ነው? አትንካኝ። እሱን እንደ ወንድምሽ እዩ። አይ ወንድሜ ነው እሱም ጉድ ያደረገኝ። አይንካኝ በቃ እኮ ተረጋጊ። ታዲያ ቆይ ተረጋጊ። ይኸውልሽ አንቺ ተረጋጊና ምልሽን ስሚኝ። እኔ በቃ እሺ ቆይ ትንሽ ደቂቃ ስጣት እስኪ። ተረጋጊ መጀመሪያ ተረጋጊ። ቆይ ተረጋጊ። ከዛ ለምን እንደምንቀርጽሽ ደግሞ እናስረዳሻለን። እንድናግዝሽ ነው አይደል የምትፈልጊው? እንድናግዝሽ ነው አይደል የጠራሽን? ስለዚህ አሁን ተረጋጊ መጀመሪያ። እሱ ደግሞ በቃ የሚረዳሽ ሰው ነው ከኔ በላይ ማለት ነው። እኔ አስፈላጊ ስለሆንኩ ነው እንጂ የተገኘሁት ከኔ በላይ የሚያግዝሽ እሱ ነው። ወንድምሽ ጋር ማለት የምትይውን ችግር የሚፈታልሽ እሱ ነው። ተረጋጊና በስነ ስርዓት የተፈጠረውን ነገር ልታስረጅን ሞክሪ። እሺ ትንሽ ተረጋጊ እና በስነ ስርዓት ተረጋጊ። ይኸውልሽ እሺ ምንም እንዳትፈሪ እንደ ወንድምሽ እሺ እሺ ምንድነው ቆይ የተፈጠረው ምንድነው?
ቆይሽ አልነካሽም። በቃሽ። ምንድነው የተፈጠረው? እስቲ ንገሪ። አትንካት በቃና ጠይቃት። ምንድነው? እስቲ ንገሪ። ምንድነው? በጣም ደግሞ እየፈራሽ ነው ልጅቷ። እጇም እየተንቀጠቀጠ ነው። ምንድነው ይሽ? አትፍሪ። ቆይ ንገሪኝ። ችግር የለም። አትፍሪ። ማን ነው? ማርዬ ሜሮን ነሽ? አዎ። እና ምን ሆነሽ ነው? ተረጋጊና ንገሪኝ። ምንድነው የተፈጠረው? ወንድሜ በጣም ይደፍረኝ ነበር። ወንድሜ እየደፈረኝ፣ ጎረቤት ናት እናንተን ያገናኘች። ወንድሜ ይደፍረኛል? አዎ። ቆይ ምን የስጋ ወንድምሽ ነው አይደለ? ግን አዎ የስጋ ወንድሜ ነው። ቆይ እንዴት ነው ጨካኝ ነው? ጨካኝ ነው? አዎ። ቆይ ትክክለኛ ወንድምሽ ነው ግን አይደለ? አዎ። በቃ እሺ ተረጋጊ። በቃ ተረጋጊ። ምን አይነት ዘመን ላይ ነው አካችሁ ደረስ? ተረጋጊና በደንብ ንገሪኝ እሺ። ተማሪ ነሽ አይደል? አዎ። ስንተኛ ክፍል ነሽ? 8ኛ ክፍል ተማሪ ነኝ። 8ኛ ክፍል? ስንት አመትሽ ነው? 16 ገና ልጅ እኮ ነሽ ደግሞ። ቆይ ልጅ እንዴ እጇ እየተንቀጠቀጠ ነው። ግን ያጋስት ይመናሽ። ተረጋግተሽ በደንብ ንገሪኝ እሺ። ምንድነው የተፈጠረው? ወንድሜ ይደፍረኛል ከ6 ወር ጀምሮ። አሁን 6 ወር ሆኖኛል መድፈር ከጀመረ። አዎ 6 ወሩ ነው አንቺን መድፈር ከጀመረ? አዎ አዎ። እንዴ ምንድነው የሚሰራው? የት ሄዶ ነው አሁን? ግሮሰሪ ነው የሚሰራው። ግሮሰሪ? አዎ። ምን አስተናጋጅ ነው? ምን ግሮሰሪ ውስጥ ነው የሚሰራው ነው እሱ? አዎ። ባርማን ነው? አይዞሽ ተረጋጊ። ቆይ አባትና እናትሽ የሉም? እንዴት ነው? ቆይ እንዲህ ሊፈጠር ይችላል? አባትና እናቴን አላገኘኋቸውም። ሞተዋል? አዎ በልጅነቴ ነው። አታውቂያቸውም? አላውቃቸውም። እህት የለሽም? ወንድ ብቻ ነው ያለኝ፣ እሱ ብቻ ነው። ዘመድ የለም? እሺ ታዲያ ሌላ ቤተሰብ የላችሁም? ሌላ ቤተሰብ የላችሁም? እኔ ማንንም አላውቅም። ከሱ ሩቅ እንዳሉ ነው የማውቀው። ቆይ አትማሪም አሁን አንቺ? በዚህ ምክንያት ትምህርት ቤት አልሄድም፣ እያመመኝ። ምን አሁን እያመመሽ ነው እንዴ? ማስታገሻ ይሰጠኛል፣ ግን ከዛ በኋላም ያመኛል። ወገቤ ምናምን በጣም ነው የሚያመኝ። ወገብሽን ያምሻል? አዎ በጣም እዚህ አካባቢ ምናምን ያመኛል። ምንድን ነው የሚሰጥሽ መድኃኒት? ማስታገሻ? እኔ እንጃ ምን መድኃኒት ምን እንደሆነ አላውቅም፣ ብቻ ይሰጠኛል ሁሌም። ምንድን ነው የሚሰጥሽ? ይሄ ያሽልሻል ቶሎ ተጠቀሚው እያለ ይሰጠኛል። ይኖርሻል መድኃኒቱ ወይም የሆነ ነገር? አዎ። ምን ካርቶን ዋለሽ ወይ እቃዋለሽ የሚሰጥሽ? ልታጫዋለሽ? ታሳይናለሽ? እሺ እሺ። አይዞሽ ትረዱኛላችሁ? ይሄን ቪዲዮ አስጠፊልኝ። አይደለም። ቆይ አሁን አንቺ ተረጋጊ ይኸውልሽ። እሺ በቃ ተረጋጊ ይኸውልሽ። ሜሮን ቆይ ይኸውልሽ፣ አሁን አንቺ ተረጋጊ። አሁን አንቺ ጻልሽ ነሽ ገና አይደለ? ስለዚህ አሁን የምጠይቅሽን ነገሮች በስነ ስርዓት ንገሪኝ። ከዛ እኔ አንቺን ለማገዝ ነው የመጣሁት፣ እሷም አንቺን ለማገዝ ነው ይዤሽ የመጣሁት እና አንቺ ተረጋግተሽ የምጠይቅሽን ነገሮች እያንዳንዱ መልሽልኝ። ቆይ አሁን መጀመሪያ እንዴት ነው ይሄ ነገር ሊፈጠር የቻለው? መጀመሪያ ፍቅረኛ ነበረው እሱ። ኦኬ ፍቅረኛ ነበረው እና ከኛ ጋር ነበር እሱ የሆነ ጊዜ የምትኖረው። ከዛ በኋላ ተጣሉ። እሱ ሄደች። ከሷ ጋር ነው የተጣሉት? አዎ። ኦኬ። እና በእሷ ስለተከፋ ነው መሰለኝ ሁሌ እየሰከረ ይመጣል። ሁሌ ቆይ አንቺ አልነገርሽውም? እህት አይደለም ወይ ብለሽ ምንም ነገር አላወራሽም? ሁሌ ነው የምለው። ታዲያ ምን ይልሻል እሱ? አይሰማኝም። ዝም በይ ነው የሚለኝ። ዝም በይ ነው የሚለኝ? አዎ። ለሰው ለመናገር ምናምን አልሞከርሽም? ለማንም ለመናገር አልፈልግም ነበር። ለምን? አሁን እሷ ብቻ ታንታለሽ ጎረቤቴ ሁሌም ስለምታይ ሲያመኝ ምናምን ነገር ምን ሆነሽ ነው ስትለኝ ነገርኳት ነው እና እናንተን ጠቆመኝ። ከእናንተ ጋር ገናኘችኝ እሷ። ቆይ ለሰው ለሌላ ሰው ለፖሊስ ወይ ለመናገር አልሞከርሽም? አልሞከርኩም። ለምን አልሞከርሽ? እንዴት እናገራለሁ? እሱ እኮ ይጎዳኛል። ምን ይልሻል እሱ? አይ ይጎዳኛል ብዬ እፈራለሁ። ያስፈራራሻል? አዎ ለማንም እንዳትናገር ይለኛል።
ቆይ ይኸውልሽ አሁን ተረጋጊና ማለት ነው እኛ ይኸውልሽ የምንችለውን ነገር ሁሉ እናደርጋለን። ገብቶሻል? ተረጋጊ። በመጀመሪያ አንቺ ተረጋግተሽ መታከምም ካለብሽ አሁን ይዘንሽ እንሄድና ትታከሚያለሽ። እሺ እሺ። የሚሰጥሽን መድኃኒት ደግሞ ይዘን እንሄዳለን። ገብቶሻል? እቃው አለኝ ብለሽኛል። አሁን እሱን እቃውን ትሰጪኛለሽ። ከዛ እሱን እቃ ይቺ ደግሞ ቶሎ አሁን ወደ ሕክምና ወስድሻለሁ። እሺ እሺ። ምንም እንዳታስቢ። ምንም ቢሆን ለሷ ቅድሚያ ብንደርስ ነው። አዎ በመጀመሪያ ደረጃ አንቺ ትታከሚያለሽ። ከታከምሽ በኋላ እኛ እንግዲህ ክትትልም እናደርጋለን። እንግዲህ ሌላም እርምጃዎችን የምንወስድ ይሆናል። አንቺ ግን ተረጋጊ እሺ። እሱ የሚሰራበትንም ሆነ እሱ ማግኘት የምንችልበትን መንገድ ደግሞ ታመቻችልናለች። አንቺ ነሽ። አዎ ደግሞ ቆይ ስሙ ማን ነው? ስሙ ማን ነው? ወንድምሽ? ወንድሜ ኤርሚያስ። ኦኬ። እሱ አሁን ቆይ ጠዋት ወጥቶ ማታ ነው የሚገባው ነው? እንዴት ነው? ምንድን ነው አሁን ላይ እንዲህ ሊያደርግብሽ የቻለበት ምክንያት ምንድን ነው? እስቲ ንገሪኝ። ከእሷ ጋር ስለተጣላ ብቻ ነው እንደዚህ ሊያደርግሽ የቻለው? አዎ ማለት እንደዚህ ወንድምሽ ባህሪው መቀየር የጀመረው ወይም ደግሞ አንቺ ላይ እንዲጨቅን ያደረገው እሷ ጋር ስለተጣላ ነው ብለሽ ታስቢያለሽ? ማለት ከእሷ ከሄደች በኋላ እንደዚህ አይነት ነገሮች የተፈጠሩት ወይስ ከዛ በፊት የሚያስቸግርሽ ነበረ? ከዛ በፊት እንደዚህ አይነት ነገር አልነበረም። እሷ ከሄደች በኋላ ነው። ምን እንደሆነ አላውቅም። እኔ ለምን እንደሆነ አላውቅም። ነገሩኛ በቃ ይኸውልሽ አሁን አንቺ ተረጋጊ እሺ። በቃ ተረጋጊ። አሁን ይኸውልሽ እያመመኝ ነው አይደል ያልሽው? ምንሽ ነው ያምሽ? ወገቤ ምናምን ያመኝ። የቱ ጋር ነው ያምሽ? ወገቤ ምናምን ማህፀኔ ምን። በቃ አይዞሽ። አሁን ይኸውልሽ በመጀመሪያ አሁን ወደ ሕክምና እንወስድሻለን። እሺ እሺ፣ ተረጋጊ። ከዛ በኋላ እኛ የተገቢውን ሁሉ ነገር ወደ አንቺ እናደርግልሻለን። እሺ አይዞሽ፣ እኔን እንደ እህትሽ ይኝ። እሺ እኛ እናግዝሻለን። አይዞሽ። እንግዲህ በቃ ከዚህ በላይ ምንም መጠበቅ የለብንም። ቅድሚያ ልጅቷ ወደ ሕክምና ቦታ እንወሰዳትና ሕክምና ሄዳ ትታከም። ለምን እያመማት እንደዚህ የሆነች ምን እንደተፈጠረባትም ስለማይታወቅ ቅድሚያ ወደ ሕክምና ቦታ እንወሰዳ። እንግዲህ ቤተሰቦች በጣም የሚሰቀጥጥ ነገር፣ ወንድም እህት ላይ እንደዚህ ማድረስ ደግሞ ገና 16 ዓመት ልጅ ላይ እንደዚህ ማድረግ ማለት በጣም የሚሰቀጥጥና የሚያስጠላ ነገር ነው። በጣም ደስ አይልም እና አይዞሽ አይዞሽ። እና ቤተሰቦች እንግዲህ እኔም የቻልኩትን ነገር አደርጋለሁ። ቀጥታ ይሄ የተባለው ግለሰብ ጋር ሄደን የምናገኝ ይሆናል ማለት ነው። እንግዲህ እስቲ አብራችሁን ቆዩ። በተከፍተለኮ ነው ማለት ታወራለህ። እስካጠለኝ ታወራለህ። እንዴት ነው በፈልጋችሁ ነው ምን ፈልገህ ነው በቤቴ የምትደበድበኝ? ቁጭ በል ይኸውልህ ነግሬሃለሁ። ያረከውን ነገር እያንዳንዱ የምትናገር ከሆነ ትናገራለች። አይ የምትል ከሆነ ነግሬሃለሁ። ቆይ አንተ ማነህ? ምን ፈልገህ ነው? ዝም በል። ያደረግከውን ራስህ ታውቃለህ። ምንድን ነው ያደረግከውን ራስህ ታውቃለች። ቆይ አንተና እኔ እንታወቃለን? አንተስ ታውቀኛለህ? ታውቀኛለህ? ያዘው ካሜራ። ለምን ነው የምትቀርጸኝ? ወደ ዘይድ እባክህ። አርፈህ ቁጭ በል። ወንዱ አርፈህ ቁጭ በል። ይኸውልህ ነግሬሃለሁ። የምንም ወንድ የለም። አርፈህ ቁጭ በል። ይሄ ኃይለኛ ወንድ የለም። ሌላ ነገር አስበህ ነው እንዴ? ቆይ ምን አስበህ ነው? ሞተች ከብት ነው እንጂ ምን ፈልጋችሁ? ይኸውልህ ዝም በል። ያደረግከውን ነገር አድርጋለህ። ምንድን ነው ያደረገው? በአግባቡ የምታናግረን ከሆነ አናግረን፣ አለበለዚያ ምን አባታችሁ ቤት ያስገባችሁ ምናምን ሌላ ነገር የምታወራ ከሆነ እነግርሃለሁ። ቆይ ምን ሰምታችሁ ነው የመጣችሁት? ምን ሰምተህ ነው የመጣህ? ምን አድርጌ? ምን ሰምታችሁ ነው? ያደረግከውን ታውቃለህ። ይኸውልህ ሌላ ነገር ነው የምትፈልገው?
አልበረደለትም ልበለው እንዴ? ምንድነው የምትለው? ሌላ ነገር ትፈልጋለህ? ምን አልበረደልህማ? ቆይ እሺ ምንድነው የፈለጋችሁት ነገር? ምንድነው ስልኩን ደግሞ ልቀቅ። አሁን ያልክ ፈንተም ይሄማ ስልኩ ምንድነው የሚይዘው? እሺ ነግራቸው ነው። እሺ ደግሞ በእጃችን ሌላ ነገር እሺ ቆይ ምንድነው የምነግራችሁ? ምንድነው የምነግርሽ? ተናገር። አርፈህ የምትናገር ከሆነ ተናገር። ቆይ ስለምን ጉዳይ ነው ነገር? ትናገራለህ፣ የምትጠየቀውን ትናገራለህ እኮ። መች ጠየቀኝና ዝም ብለህ ብትደበድበኝ? መጀመሪያ እየነገርኩህ ነው ስለ ሜሮን ያለውን ነገር፣ ስለ ድሮ ፍቅረኛ እህትህ ላይ ምን እያደረግክባት እንደሆነ እያንዳንዱን ነገር ንገረን። አይ የምትል ከሆነ ግን ይኸውልህ ነግሬሃለሁ። ቆይ ስለ ሜሮን ስለ እህቴ ምን ፈልጋችሁ? ምን ጠይቀህ ነው የምትመልሰው? ምንድን ነው ያደረካት? እህቴን እኔ በቃ ተንከባክቤ ያሳደግኳት። አዎ በደንብ ነው አይደለም የምትንከባከባት? በደንብ እናት አባቶቻችን በልጅነታቸው ናቸው። አንተ ደግሞ ገደልካቸው ጭራሽ? እኔ ነኝ ያሳደግኳት እሷ። እንዴት ተንከባክበህ ነው እባክህ ያሳደግካት? በደንብ እየተንከባከብክ እንደ ወንድም በደንብ ነው ያሳደግካት አይደል? ቆይ ምን አረካት ነው የምትሉ? ያደረካትንማ ራስህ ነው የምታውቀው። ምንድነው ደግሞ ምን ነው እንደዚህ ምንድነው በር ላይ አትገቡም ምናምን ብለህ ታክታለህ እንዴ? በቤቴ ማንተል ታዘኝ ነው ማለት? ዝም በለው አንተ አረመኔ። አባትና እናቷማ እንዳሳደጓት ታሳድጋት፣ እንደዚህ አትጫወትባት ነው። ልክስ ደግሞ ታቀጫለናትና አባቷ ተንከባከብ ትላለህ እንዴ? ዝም በል። ይኸውልህ አንድ አፍን እንዳታወራ። ይኸውልህ የምታወራ ከሆነ ይኸውልህ በጉልበት የምታምን ከሆነ አሳይ። አይተሃል አይደል? አሁን ደግሞ ይኸውልህ ምን እንደማደርግ አታውቀኝም። እኔ ነሽ እሺ። እያንዳንዱ ነገር በስነ ስርዓት የምትናገር ከሆነ የምታደርገውን ነገር በሙሉ ያደረካትን በሙሉ የምትናገርና የምትስማማ ከሆነ ብቻ ከኔ ጋር ማውራት ትችላለህ። አለበለዚያ ሌላ ነገር አወራለሁ የምትል ከሆነ ነግሬሃለሁ። ሰምተሃል? ቆሻሻ ልክስክስ ደግሞ ታወራለህ እንዴ? ቆይ ሳትጠይቀኝ ምንድን ነው የምመልስልህ? ስለ እህቴ ጠየቀኝ። እህቴን በጣም የምወዳት እህቴ ተንከባክቤ እንዳሳደግኳት ነግሬሃለሁ። ሌላ ምን ትፈልጋለህ? አልፈልገው ነገር በደንብ ነው አይደል ተንከባከብካት? ቆይ ምን ነግራችሁ? ለዚህ ነው አይደል እንክብካቤ? ምንድነው ንገረኝ። ምንድነው አትበል። ይኸውልህ ሌላ ነገር አታወራ። ምንድነው አትበል። ምን እንዳደረካት እስቲ ንገረን፣ ቀስ ብለህ ንገረን። ምን እንዳደረካት እብድ የሆነ ጭንቅላት ይዘህ ተሸክመህ እየሄድክ ማለት ነው። ንገረኝ እስቲ ምንድነው ያደረካት? አሁን ልጅቷ የነገረችን ነገር እውነት ነው ወይስ አይደለም? አይደለም አልወጣለትም ማለት ነው። አይተዋል። አፍንጫው ላይ ነው ያለው። አሁን ይኸውልህ እስካሁን ድረስ የታገዝኩ ሜቢ በሌላ ነገር ተገፋፍት ይሆናል የደፈርካት፣ ወይም ደግሞ የራስ ምክንያት ይኖራል ብዬ ምክንያትን ለመስማት ነበር። በንቀት ከሆነ ግን ይኸውልህ እየነገርክ ነው። ወደ ልቀቀኝ ማለት ምን ልቀቀኝ። እረፍ። ምን አባ ነው የምትለው? ታወራለህ እንዴ? ልቀቀኝ። ዝም በል። እሺ ነግራችሁ ገጥ ነው ማለት ለሁሉ ለማለት እንዴ? በቃ ውሻ ተናገራ። ታዲያ ምንድነው እምቡር የምትለው? ታወራለህ እንዴ? ደግሞ የፌንጣ አቅም ይዘህ ትቆጣጠራለህ እንዴ? ተናገራውን ይኸውልህ ለምን አባ እንደዚህ እንድታደርጋት እንዲቻል ልጅ ያለ እድሜዋ ስማ፣ ያለ እድሜዋ እንደዚህ ከጓደኞቿ ጋር ስንት ነገር በምታደርግበት እድሜዋ አንተ በማይገባ ነገር ለዛውም የገዛ እህትህ የስጋ እህትህ ላይ እንዴት እንደዚህ ታደርጋለህ? ንገረኝ። ምን ዝም ያስብላል? ንገረኝ። እኔና እህቴ ቀና በአንድ ላይ ነበር እኔ ያሳደግኳት እና ምን አባውን ነው አንተ ያሳደግካትን እህት የምትደፍራት? ሌላ ሰው እንኳን ቀና ብሎ ሲያይ አንተ የምትቆምላትን ጭራሽ ራስህ ደፍራታል። የምሰራው ግሮሰሪ ውስጥ ነው። የምሰራው። ታውቃላችሁ፣ እኔና እህቴ እንደዚህ አልነበረም በፊት ፍቅራችን።
አንዱም ሲመጣ ያ መጠጥ ሲያስለምደኝ ይሄ መጠጥ ሲያስለምደኝ እዛ በአንድ ወቅት ውስጥ እኔና እህቴ እና በጣም ማፈቅራት ፍቅረኛ ነበረች። አንድ ላይ ነበር ቤት ውስጥ ምን ነው ሶስታችሁ። ማን የምትባል ፍቅረኛ ነች? ራሄል ትባላለች። የት ነው የተዋወቃት? እዛ ትመጣለች። የት ነው የምትመጣው? በጣም የለጠጥ ልጅ ነች። ትመጣለች ግሮሰሪ ሁሉ ጊዜ እየመጣች አብረን እንድናሳልፍ እኔ ጋር ነው እየጠጣችም አንድ ሁለትም እያለች ቤት ውስጥ እንታሳልፈው የነበረው። እና የለጠጥ ልጅ ከሆነች አንተ ጋር ምን ትሰራለች? በቃ ስታየኝ ሁሉ ጊዜ ስለምመጣ የምታወራውን ሁሉ ሰማታለሁ። በቃ ታውቃለህ፣ የለጠጥ ልጆች በቃ የሚሰማቸው ሰው ነው የሚፈልጉ። አጉል ሱሳሱ ሳልምዳት ነው ወደ አንተ እንድትመጣ ያደረገ ምን አይደለ ስራ። ከዛ እንደዚህ ሴትን መድፈር ምን አይደለ። ከዛስ ምን አባን ያደረግከው ታዲያ? ከዛ እሷም መጠጥ እኔ ከፍላለሁ እያለች አንተም ጠጣ እኔም ጠጣለሁ እያለች ከዛ ሹልክ እያለ መውጣት ጀመርን ከግሮሰሪ ማለት። እሺ ከዛ ይሄ አንድ ሁለት እያለ መቀጠል ጀመረ። እዛ እኔም ሳላውቀው በፊት ያልነበረኝ ሱስ አሁን ሱሰኛ ሆንኩና አንድ ቀን ከሌላ ሰው ጋር ስትማግጥ አየኋት። ማንን? ፍቅረኛ። ከዛ በኋላ መጠጡ ባሰብኝ። እዛ በቃ በጣም መጠጣት ጀመርኩ። እሺ እንደ አጋጣሚ አንድ ቀን በጣም ጠጥቼ ነበር። ወደ ቤት ሲገባ እህቴ ቁጭ ብላ ራት አቅርባ እየጠበቀች ነበር። ምን እንዳረገኝ አላውቅም። በቃ ድንግልናን ይዛ ሰዓት ነበር። ገና ህፃን ልጅ ጨቅላ የሆነች ልጅ 16 ዓመት ልጅ እንዴት አስችሉ አንተ? ያው ምን አይነት ጨካኝ አውሪ ሰው ነህ? መጠጡ ነው የከፋ። መጠጥ አትበል። የራሱ ፍላጎት ነው ከመጠጥ ጋር አንድ ላይ የሚዶሽ። የፈለገ ቢጠጣ አንድ ሰው ያልፈለገውን ነገር ሊያደርግ አይችልም። እሺ ምንድነው መጀመሪያ ያሰብከውን ነው መጠጥ የሚያሳካል። ስማ መጠጥ ትላለህ። እሺ ከደፈርካት በኋላ ድጋሚ ደጋግመህ የምትደፍራት ለምንድን ነው? ያው 6 ወር ሙሉ ስጠጣ ማረጎን አላ። አሁን ደግሞ ጭራሽ የምታረጉንም አታውቅም። ተናገር ምን አባ ሌላ ምክንያት አለ? ይሄ አይደለም። ይሄ ያደረክበት ሆን ብለህ ያደረክበት ምክንያት አለ። ስለዚህ ምክንያት ይነገርኩ አይደል እንዴ? ሌላ ምክንያት አለ። ምክንያት የለኝም። ይሄ ነው እንተ ውሻ እየነገርኩ ነው። ይኸውልህ አሁንም በትዕግስት እየጠየቅኩ ነው ያለው። ምንድነው የሚዘጋ ደግሞ? ምክንያት ይሄ ነው። ምንድነው የምታስወጣት ደግሞ? ያስወጣኛል እያለች ነበረ። ጭራሽ መድኃኒት እየገዛ እየመጣኩ መጠጥ ነው የሚያሳስተኝ ይላል። ይውሻ እያስዋጥካት አይደል? መልስ። ምንድነው የምታስወጣት? ቀን በቀን ነው ደግሞ በትዕግስት እየጠበቅኩ ነው። ትዕግስቴን አታስጨርሰኝ። እየጠበቅኩ ነው ያሉት። ምደፍራ ቀን በቀን ነው አይደል? ስጠጣስ በመጠጥ አይደለም። ራስ አስበበትና ፈልገ ያደረግከው ነገር ከመጀመሪያም ጀምሮ ያለውን ነገር በስነ ስርዓት ንገረኝ። ምንም አይነት ትክክለኛ ምክንያት አይደል። በቃ እንዳታረግዝ የእርግዝና መከላከያ ነበር ማስወጣት እና እሱንም በመጠጥ ነው እያሰብክ ነው የምትገዛው አይደል? ፋርማሲ ሄደህ በዚህ ጭንቅላት በዚህ እያሰብካ የምትገዛው ወይስ እሱ በመጠጥ ነው? መልስልኝ። በቃው ነው አጨቅጭቁኝ። በቃ ነው በቃ ተወኝ። እዚህ ድረስ ነገርኳችሁ። ሌላ ምን ትፈልጋላችሁ? ይኸውልህ አሁን እየሰማኸኝ ነው አይደል? ስማ ይኸውልህ እየነገርኩ ነው። በጣም ትዕግስቴን እየተፈታተንከኝ ነው አንተ ውሻ። ያረከው ነገር ይታወቃል ያረከው ነገር ነገርኳችሁ አይደል? ያረኩትን ነገርኳችሁ አይደል? ምንድነው ነገርኳችሁ ትላለህ እንዴ?
አንተ የአንዲት ሴት ህይወት ለዛም የእህትን ህይወት እኮ ነው ያበላሽው። ይሄ ቀልድ መሰለ? ተራ የቃቃ ጨዋታ መሰለ? ይሄ ህይወት እኮ ነው። እሺ ስማ አንተ ተናገር፣ ምክንያትን ተናገር ቶሎ በል አንተ ውሻ። ወደዛ አንተ ማለት አይደለም። ይኸውልህ ሌላ ምክንያት አትፍጠር። ይኸውልህ እየነገርኩ ነው። ትክክለኛውን ነገር ንገረን። ይሄ አይደለም ምክንያት ንገረን። እህቴ በጣም ነበር የምወዳት። በቃ ወደ ጉርምስናም ስትመጣ ምን አባት ያቅለሰለሳል? አውራ ቀጥ ብለህ አውራ። ምን ያቅለሰለሳል? አውራ። በቃ ወደ ጉርምስና ስትመጣ ያው ወንድ አይደለም። ወንድ ነህ? ወንድ አይደለ? ታዲያ ወንድነትህን በእህት ላይ ነው የምታየው? በሁሉም ላይ ወንድነት እህትህን መድፈር ነው ወንድነት? ቆይ እናንተ እኔ ብቻ ነው እንደምታዩት? እኔ ላይ ብቻ ነው እንደዚህ አይነት ነገር ያያችሁት? እና ጭራሽ ሌላም አለ? ጓደኞችም አሉ እንደዚህ የሚያደርጉ? ማን አባቱ? እና ምን አባ ነው እኔ ብቻ ነኝ የምታያችሁ የምትለው? ካንተ ውጭ እንደዚህ ልክስክስ የሆነ ሰው አለ እንዴ ታዲያ? እዛ ሄደህ ፈልጋለህ። ምን ላድርግ? እዛ ሄደህ ምን አትፈልም? ምን አባ ነው ይሄ ውሻ? ምን አባ ነው ታወራለህ? አውራ አሁንም የምታወራ ከሆነ አውራ። ነግሬሃለሁ። አታ ከነገርኳችሁ ሌላ ምንም የምነግራችሁ ነገር የለም። ተናገረ። የተፈጠረ ነገር ሳይኖር ምን ልንገር? ከዚህ ሌላ የተፈጠረ ነገር ሳይኖር ልጅቷን አልደፈርካትም? በቃ ደፍሬያታለሁ። ደፍሬያታለሁ አለ ማለት ነው። ስለዚህ መድፈርህን አምነሃል ማለት ነው። ስለዚህ ለሚመጣው ነገር በሙሉ ሳትወድ በግድህ ኃላፊነቱን ትወስዳለሽ። ወስዳለሁ። ሀሳብህ ምን? ሚስት አድርገህ ልታኖራት ነበር? ልታኖራት ነበር ወይ? ምንድነው ቆይ ሀሳብህ? ተናገር። ይዘጋዋል እንዴ? ተናገር። በቃ ስጠጣ ብቻ እኮ ነው የሚፈጠረው። ይሄ ስጠጣ ነው። እና ሚስት አድርገህ ልታኖራት ነበር? እህትህ መሆኑን ጭራሽ ረስተዋል ወይስ ባሪያ ልታረጋት ነው? ስጠጣ እንኳን ተውሻ እንኳን እህቴን ራሴን የምረሳ ሰው ነኝ። ይሄ ልጅ ይኸውልህ በቃ በጣም እያበዛው ነው። ስልክ እየጠራ ነው። ቆይ እባክህን አንዳንድ ማስረጃዎችን እንትን እንበልና ቶሎ ወደ ህግ መቅረብ ነው ያለበት። ይሄ ወደ ህግ ይቀርባል። ይሄ አረመኔ ነው። ውሻ ገኒ እየደወለች ነው። መታለች መሰለኝ። ቆይ ታስገባት። ኦኬ መታለች። አዎ አንተ ውሻ ልጅቷ ታቅማለች። አንድ ነገር ካሜራማን በደንብ ያዝልኝ። እሺ ይሄ እንዲህ መታየት አለበት። ቀና በል በደንብ ቀና በል። አባ አንገትን አትድፋ። የሰራው ስራ እንደዚህ ቀና ብለህ አይደል የሰራኸው? ሄደህ ቀና ብለህ መድኃኒት የገዛኸው ቀና ብለህ ልታስወጣው። ይኸውልህ የነገርኩ ነው። ይኸውልህ ከአንተ ጋር እኛ አጉል ትግል አንፈልግም። ንገረን። በቃ ከነገርኩህ አይደል? 10 ጊዜ አጨቅጭቀኝ። በቃ ነገርኩህ አይደል? ምን አባ ነው ነገርኩ አይደል ምናምን የምትለው? ለምንድን ነው ልደፍራት የቻልከው? ምክንያትህ ምንድን ነው? እህትህ ላይ እንደዚህ እንድትሆን ያደረገህ ምንድን ነው? አይገባም። ምንድን ነው የሚገባኝ? መጠጥ ነው በቃ። መጠጥ አይደለም። ከዛ ውጪ ዝም በል። መጠጥ ከፈለክ ካላወቅህ እሷን ጠይቃት። ውሻ መጠጥ አይደለም። እሺ ሐሳቡም ነበረ መጀመሪያ መጠጥ ይላል እንዴ? መጠጥ አትበል። እሺ ምን ልበልታል? መጠጥ ምክንያትህ አይደለም። በቀል ነው። እሺ በቀል። እሺ በቀል ነው። ቆይ አንተ ስለኛ የምታውቀው ነገር አለ? ማን እንደመበቀል እንደፈለኩ ታውቃለህ? አዎ በቀል ነው። ይሄ ምንድነው? በቀል ነው። እሷ ላይ ያደረከው ነገር በቀል ነው። ይሄንንስ ጠይቃት አልሄደህ? አዎ ጠይቄያታለሁ። ዝም ብለህ በንጹህ ልቧ የምትወደው ወንድሟን፣ አንተ ግን እሷን ለመበቀል ይህንን ነገር አደረግ። ለምን በቀላት? በምን ምክንያት? እሱንማ የራስ ሀሳብ ስላለ ነው። በውስጥ አስበው መጠጥ ጠጣው በሚል ምክንያት እሷን ደፈርከ። ውሻ ዝም በለ። ተወኛ አትበል። ይኸውልህ ነግሬሃለሁ። አንተ ውሻ በቃ ተወኛ። እናገራለሁ። አትደብድበኝ። በቃ ይኸውልህ የምትናገር ከሆነ እናገራለን። ውሻ አረፍ ሰዳቢ ተረጋጋ።
ተው በቃ ጀግናው እባክህ አቱንም ማምናል። አሁን የመጣው የሕክምና ማስረጃ ቶሎ እንትን ይበል። ልጅቷን እኮ ሊገላት ደሬስ እንተውሻ ይኸውልህ የሕክምና ማስረጃውን አምጪው። አርፈህ ቁጭ በል አንተ ውሻ፣ አርፈህ ቁጭ በል እባክህን፣ አርፈህ ቁጭ በል አንተ። አታናደኝ፣ ተው አታናደኝ፣ አርፈህ ቁጭ በል። አምጪው ምን አስወርዳለች? ያልደረሰ እንትንም አለው አርግዛ አስወርዳለች። አስወርዳለች ይሰጣት ነው። ያየው ነው። ምን አባህ አንገትህን ተቀረቅራለህ? ምን አባህ ነው እንትንም አለው የማህፀን አራጅ ይደርሳል እሱ ስለሆነ ይሄ በደንብ ከአሁን በፊት ልጅቱ ከባድ ደም ይፈሳት ነበር። የሆነ ታይም ላይ እርግዝና ነበር በሳቱ የወረደው መድኃኒት በላይ የሰጣት እንትን ነው ማስታገሻ ነው እያለ የሚሰጣት የነበረ መድኃኒት መከላከያ የ72 ሰዓቱ ማለት ነው እሱ ነው። ያው እርግዝና ተፈጥሮባት ነበረ በሰዓቱ። ያ መድኃኒት በምትወስድበት ጊዜ ምንድን ነው የሆነው? አፕቶክስ ያደርጋል ይወርዳል ማለት ነው። በዛ ሰዓት ደም ይፈሳት ነበር ያልነገረችን ቅድም እሷ የሚወፍራቻ ላይ ነበረች በሰዓቱ ስትናገር ለሰማ ሆኖ እና በዛ ሰዓት እንትን ይላት ያ ነው። አሁን ማህፀኗ ላይም በጣም ከባድ ችግር አለ፣ ኢንፌክሽን አለ፣ በጣም ብዙ ነገር አለ። ያልደረሰ ማህፀኗ የተነሳበት ራጅ የሚደርስ ውጤት ማደንገና እውነት እግዚአብሔር እንግዲህ ነው ያላቅም እንጃ የፈጠረን አምላክ እንጃ ምንም ልልክ አልችልም። ቆይ የተለየ ምን አይነት ጭካኔ ነው? እያየው ነው። ስራህን አይተዋል አይደል? ስራህን እያየው ነው። ሲዮ ታያል። ወረቀቱ ሌላ ለማስረጃ ስለሚያስፈልግ እባክህ እንካ ካሜራማን እባክህ ያዝ። ውሻ አንተ ውሻ ምን ላድርገው? እንደው በእናትህ ምን ላድርግህ? ነገኝ እባክህ ላድርግህ ና ይጣ በቃ ሄድ እና ጠቅሎ